ለምንድነው አንድ ሴት ልጅ በጣም በተማረች ቁጥር በጣም አሮጋንት የምትሆነው? ሶበር የሆኑ አሉ፣ የተረጋጉ ሴቶች አሉ። በጣም በተማረች ቁጥር አመፀኛ የምትሆነው ሴት ልጅ ለምንድን ነው? ሴቷ ደሞር በተማረች ቁጥር አመፀኛ እየሆነች ነው የምትሄደው። አባት የሌለበት ቤት ወደድክም ጠላህም ጋጠ ወጥነት መስፈኑም አይቀር። ተናግሮ አናጋሪውን ያዝልኝ ማለት አሁን ነው። አንዳንድ ጊዜ እኔ በፐርሰናሊ የሆነ ነገሮችን ስናገር እኔ ሳልፈልግ እኔንም ጭምር ይነኩኛል። አንዳንድ ንግግሮች፣ አንዳንድ ሚዲያ ላይ የሚመጡ ነገሮች ሳንፈልገው በየቤታችን እኛን እንድንናገር የሚያደርጉን የራሳችን ጉዳይ እንድናደርገው የሚያደርጉን ነገር አሉ። ስፔሻሊ እንደ ሶሳይቲ ስንነካ ማለት ነውና አሁን ላይ የሆነ ማይክ የሚጨብጡ ሴቶች በአደባባይ ትልቅ ሚዲያ እንደዚህ ሰው የሚሰማቸው ላይ ወጥተውም እንደሚያወሩ አላውቅም። በጣም ወገኛ የመሰሉ እውቀት ያላቸው የመሰሉ ግን ደግሞ የሰውን እንደ ማህበረሰብን የሚሳደቡ ሰዎች ናቸው። ይሄ ማህበረሰብን መስደብ ነው። ሲጀመር ያለ አባት ማደግ ምርጫ አይደለም። አባት በሞት ይታጣል። ለምሳሌ እኔ አባቴን በ2 ዓመቴ በሞት ነው ያጣሁት። አላውቀውም፣ ከአባቴ ጋር አላደኩም። አይ ነው የአባትነትን ቦታ የሚሞላ ምንም ነገር የለ። እናት ነች። ግን ደግሞ በእናት እጅ ማደግ መረን መሆን አይደለም። እናት ሁልጊዜ ለልጇ የምትሰጠው ነገር ቤስት የሚባለው ነው። ጨዋ ልጅ ማሳደግ፣ የተሻለ ልጅ ማሳደግ አንደኛ ነገሯ እሱ ነው። ሁለተኛ ደግሞ እንደኛ ማህበረሰብ እኛን ባደግንበት የእናት ብቻ አይደለም እኛ ዲስፕሊን ሆነን እንድናድግ ጎረቤት ራሱ አስተዋጽኦ ያደርጋል። እንደ ራሱ ልጅ የሚቆጣጠረን ጎረቤት ውስጥ ነው ያደግነው። ያሁኑን አላውቅም። ስለዚህ አንቺ አሁን መጀመሪያ ላይ ራስሽን እንክሉድ አንቺ ተናጋሪዋ እኔ እንደኔ አይነቷ ብለሽ ብትይ አይ አግሪ ዊዝ ዳት ቢካዝ መረን ካልሆነ አንድ ሰው ደፍሮ ይሄንን ጭፍልቅ አድርጎ እንደዛ አይናገርም። እና የሲንግል ማሞችን ወደ ብቸኛ እናትም አባትም ሆነው በብዙ ዋጋ ለፍተው ልጆቻቸውን ያሳደጉ እናቶችን መስደብ ነው የሚሆነውና ምንድነው አንዳንድ ጊዜ የምታወሩት ሶሻል ሚዲያ ላይ ስትወጡ? ይሄ በጣም ወግ አጥባቂዎች አዋቂ ተብላችሁ የምትታሰቡ ሴቶች አላችሁ። አንቺ ደግሞ እቺኛዋ ደግሞ ፐርፖዝ ሴቶችን አታክ ማድረግ ነው ያሹ። ባለፈው ላይ በዚሁ ኢንተርቪው ላይ ይመስለኛል ሴቶች ሲማሩ ምንድነው ይሆናሉ ያለችው? ምንድነው ያለችው? ሴቶች ሲማሩ ቃሉ ጠፋብኝ። የሆነ ቲቪቲ ይዛቸዋል አይነት ነገር አለች እና ኢጎ አለ ይዛቸዋል፣ ኢጎ ይኖራቸዋል እና ሴት ባትማር ይሻላል። ሲሪየስሊ መቼም አንቺ አውቃለሁ ተምሬ ያለው የሆነ እውቀት አለኝ ብለሽ ነው ሚዲያ ላይ ወጣሽ። ሁለተኛ ላይ ነው ሴት ነሽ። ሴትን ኢምፓወር ማድረግ ሲጠበቅብሽ ሴትን ምንድነው አንቺ 70% የወንድ ሴል ነው እንዴ ያለሽ? ወንድ ራሱ ሴትን በዚህ መጠን ሲያናንቅና ሲያጣጥል አላየም። ስለዚህ እንደ ማህበረሰብ ነው የተናገርሽው። ስለዚህ ኢትዮጵያ ውስጥ ደግሞ ማጆሪቲ በሚባል ላይ ግማሽ በግማሽ በሚባል በብዙ ሁኔታ እናቶች ሲንግል ማም ሆነው ነው ልጆቻቸውን የሚያሳድጉት። ለዛ ነው ብዙ ጊዜ ልጆችን ስጠይቁ የእናት ፍቅርን ቅድሚያ የሚሰብኩት። እነዚህ የእናታቸውን ፍቅር ያወቁ ዋጋ የተከፈለላቸው እናት ምን ያህል ዋጋ ከፍላ እንዳሳደገቻቸው የሚያውቁ ሰዎች ናቸው ለእናቶቻቸው ሲንሰፈሰፉ የምናያቸውና እኛ ሀገር የሚታወቀው የእናት ፍቅር ነው በብዛት። ይሄ ስለ አባት አይወደድም አይደለም፣ ግን ብቸኛ ሆና ያሳደገችና ለልጇ ሟች ናት። እንጨት ተሸክማ ለልጇ ነው የምትኖረው። ከዛ ድካም ወጣ ማታ ጸጉሩን እያሻሸች እያባበለች ደግሞ የእናትነት ፍቅሯን ሰጥታ የምታሳድግ ምርጥ እናት ያለበት ሀገር ውስጥ ነው ያደግነው። እና እናንተ አሁን የመጣችሁ በጣም ወገኛ ነን፣ በጣም ወግ አጥባቂ፣ ሁሉን ነገር ጸጉር ሰንጣቂ ሴት እንዲናት ሴት በሰው ህይወት ላይ የህይወት ምርጫ የምታስቀምጡ አንዳንድ ሴቶች መጣችኋል። በእርግጥ አንቺን ነው በደንብ የሰማሁት። ሙሉውን ሰምተሻል ወይ ምናምን ለምትሉ አዎ ሙሉውን ሰምቻለሁ። ሙሉውን መስማትም አይጠበቅም። እቺ ቃል ብቻ በቂ ናት። እና እንደዛ አይባልም። ማይክ ስለያዛችሁ ማይክ ስለጨበጣችሁ ከሌላው የተሻለ የሆናችሁ የሚመስላችሁ ሰዎች ስነ ስርዓት አድርጉ እንጂ ስንት እንቁ እናት በየቤቷ አለች። ይሄን ስሰማ የምትታመም አባት አልነበረኝም ብሎ ያንቺ ጋጥ ወጥነት ጎልቶበት ትቶሽ ሄዱ። እንደዚህ ደብል ጋጥ ወጥ ያረጋሽ ማን ይከዳሽ? ማን ነው ከናቱ ጋር አድርጎ እንደዚህ በደለሽ? ያም ልብሽ መጠገን ስላልቻለ በየሚዲያው እየመጣሽ ያንን ሰው መናገር ፈልገሽ በጣም የብዙ
ጀግና ጀግና ሰዎችን ልብ የምታደሚው? አባት የለም ብለሽ የምታስቢያቸው ቤት ውስጥ ጋጥ ወጥ ይሆናሉ ብለሽ የሰጋሽባቸው ልጆች የስነ ስርዓትም የፍቅርም ልኩ የሆነው እግዚአብሔር አባት ሆኗቸው ነው ያደጉት። የሚበልጠው የሚያቆመው የስነ ስርዓት መሰረቱ የትክክለኛነት ልኩ እግዚአብሔር አባት የሆናቸውን ሰዎች ነው የምትናገሪው። ያንቺ ጉዳት ግን ጎልቷል።